ጉድ 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 ሳይሰማ መስከረም አይጠባን የሚባለው የሀገሬ ሰው። እናንተ እነዚህ ዩቱበሮች ምን እየሆኑ ነው? ምንድን ነው ነገሩ እንዴ? ሀይሚ በጣም አመረርሽሳ። ይቅርታ ከመጠየቅ በላይ ምን አለ? እርግጥ በጣም ከባድ ነው ያደረጉት ፕራንክ። በቃ የሚያወዛግብ ነገር ነው፣ ጥርጣሬ የሚያሳድር ነገር ነው። የልጅቷ አለባበስ ምናምን ነገር ትንሽ በጣም ይከብዳል። ትንሽ ብቻ አይደለም ከባድ ነው። እንኳን ላንቺ ለኛ ለተመልካቾች ትንሽ ይከብዳል። ነገር ግን ቪዲዮ ደቅ ነው። ከመጀመሪያው እስከ መጨረሻው ድረስ አይተናል ሁሉን ነገር ፕራንክ እንደሆነ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሀገሬ ልጆች በሙሉ እንደምን አላችሁ? ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ውድ ተመልካቾቼ ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ ከች ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡላለሁ። ዛሬ በሀይሜና በብሩኬ እንዲሁም በሶሲ በምትባለው ጉዳይ ላይ የሆነ አስተያየት ልሰጥ ፈልጌ ነበረ። ያው አስተያየት መስጠት ጥሩ ነው ብዬ ባላስብም፣ ነገር ግን ብዙ ጊዜ ሀይሜ ማለት ነው እሷ ፕራንክ ስታደርግ ነው እንጂ ሰው ፕራንክ ሲያደርጋት በጣም በቃ ኃይለኛ ናት፣ አደገኛ ሰው ናት። በቃ እውነቴን ነው የምላቸው። እንኳን በዚህ በከባዱ ነገር ይሄ ፕራንኩ አይፈረድባትም። በጣም ከባድ የሆነ በቃ ጥርጣሬውን ላይ የሚያሳድር ነገር፣ የሆነ የሚያወዛግብ ነገር አለ አይደለ? ያው እሷ ደግሞ አንድ ትልቁ ነገር በቃ ውስጧ ላይ ጥርጣሬ እንዲያሳድር የቻለው ምክንያት ሶሲ የምትባለውና ብሩኬ ሀይሜ ከመተዋወቋ በፊት ይተዋወቃሉ። ቲክቶክ ላይ ሁላ ይወጡ ነበር፣ ይሰራሉ ምናምን ነገር። ያው አብዛኛውን ጊዜ ሰው በቲክቶክ ነው መቼም የሚታወቀው፣ በቲክቶክ ነው የሚታይ። ዩቲዩብ ብዙም አይደለም። ያው አንዳንዶች ናቸው የሚመጡ በዩቲዩብ እንጂ ብዙ ጊዜ የሆነ አጫጭር ቪዲዮ ለመፖሰት የሚመቸው ቲክቶክ ስለሆነ በቲክቶክ ይወጣሉ። ሶሲና ማን ብሩኬ ማለት ነው። እና ሀይሜ አይዞሽ፣ ተረጋጊ። በዚህ ሰዓት በቃ ጠንካራ ነው መሆን ያለብሽ። አሁን ብዙዎቹ ይህንን ክፍተት ተጠቅመው በቃ ማለያየት ነው የሚፈልጉት። እውነቴን ነው የምላችሁ። ብዙ ዩቲዩበሮች ራሱ በቃ እንደዚህ ሆነ፣ በዚህ ወጣ፣ በዚህ ገባ ምናምን ነገር የበለጠ በቃ ሀይሜ ለሱ እምነት እንዳይኖራት ነው እያደረጉት ያለ ማለት ነው። እና ሀይሜ ደግሞ እውነት ይህ ነገር ይቅርታ እየጠየቁ ሙሉ ቪዲዮን አይተሻል። እንዴት እውነት ይሆናል ብለሽ ታስቢያለሽ? አንቺ ብዙ ጊዜ አይደለ እንዴ ፕራንክ የምታደርጊው? ያው እንደዚህ አይነት ባይሆንም በጣም ብዙ ፕራንክ ታደርጊዋለሽ። እንዲሁም እስከ ሳምንት ድረስ የሚሄድ ታውቃላችሁ። ብዙ ተመልካቾች ራሱ እስከ ሳምንት፣ እስከ 2 ሳምንት ራሱ ኢቭን በዛ ቢባል እስከ 5 ቀን ራሱ በቃ ጠንከር ብላ ጨከን ብላ ነው ፕራንክ የምታደርገው። እሱ ግን ለሰዓታት እንኳን ፕራንክ ሊያደርግ ይቅርና ለ30 ደቂቃ ፕራንክ ራሱ ፊቷን እያየ እየተጠነቀቀ ምናምን ነገር ፈርቶ በቃ ትቆጣለች ብሎ ምናምን ነው፣ በጥንቃቄ ነው። ትናንት በቀደም ራሱ ይሄንን ፕራንክ ሲያደርግ ልጅቷ ልብሷን ላይዋ ላይ ግፍፍ አድርጋ ቲሸርቷን ስታወልቅ ቢስሚላ እሱ በጣም ተሳቀቀ። ልበሽ ምናምን ብሏታል እኮ ልበሹ ላይ ልበሹ ብሏታል፣ ቲሸርቷን ማለት ነው። እሷ ግን በጣም በቃ እንደ ፕራንክ ብቻ ሳይሆን ሌላ ነገር ሁላ ነው እንትን የሚመስለው በቃ ለሀይሚ ማለት ነው። እና ጥርጣሬ ያሳድራል። የምር ዛሬ ታርቀው ተስማምተው ምናምን ነገር በቃ በፍቅር የሚመጡ ነበር የመሰለኝ። እንደ ሁልጊዜው እንዴ ሀይሚ ስትቆጣ ሌላ ሰው ሁላ መሰለችኝ። የምሬን ነው የምላችሁ፣ ሌላ ሰው ሁላ መሰለችኝ። ማላቃት ሀይሚ ነው የሆነችው። በጣም ቄሬር አለች። በቃ ቲክቶክ ላይ ራሱ የሆነ ነገር ስትፖስት ስለ ክብር ነው ምናምን። ኧረ እኔ እንጃ፣ በጣም ከባድ ሰው ነች የምር። እንደዚህ ይህን ያክል ኧረ በቃ ውስጧ እምነት ሊኖረው አልቻለም። ለምን ብትሉ ከዚህ በፊት በቃ እሷ ራሱ እንደተናገረችው እኔ ከሌላ ሰው ጋር ቢሆን ችግር የለውም፣ ግን ከዚች ልጅ ጋር ከሶሲ ጋራ ከዚህ በፊት እኔ
ከኔ ጋር ከመተዋወቃችን በፊት ማለት እኔ እናንተ ከመተዋወቃችን በፊት ስለምትተዋወቁ አንተና እሷ አላቅላችሁም ብላ ነው የተናገረችውና እኔ እውነቴን ነው የምላችሁ ሀይሚ ሌላ ሰው ነው የሆነችብኝ። በጣም ፊቷላ ተቀይሯል ምናምን ቲክታክ ላይ የሆነ ኢንስታግራም ላይ ምናምን ስትፖስት ራሱ የእውነት ምርር አድርጋ ነው። እሷ ራሱ አብረው ተመካክረው ነው ይሄን ነገር የሰሩት ለማለት ትንሽ ይከብዳል። እንደዛ አስቤ ነበር እኔ ራሱ ማለት ነው። ማለት የሆነ እኔ ብዙ ጊዜ ቪዲዮ የሚሰሩ ዩቲዩብ የሚሰሩ ሰዎችን አላምንም። በውስጥ እየተመካከሩ ነው የሚመስለኝ። ወላ በውስጥ የተመካክረው ነው በቃ በውስጥ በደንብ ነው ይመካከሩና ከዛ በሚዲያ ሲወጡ ልክ እርስ በርስ እንደማይተዋወቁ አድርገው ነው የሚሰሩት። ይሄን ትወናውን ማለት ነውና እንደዛ አድርጌ ነበር አስቤ ነበር። ነገር ግን በኢንስታግራም የምትፖስተው በቲክታክ ላይ የምትፖስተው ምናምን በስቶሪዋ ላይ በጣም ይሆናል አይደለ የከፈው ሰው ምናምን በጣም በቃ አመረራ ምናምን ነው ያየኋት ማለት ነውና በጣም ተቀየረች። የምር ይከብዳል እኮ በእርግጥ ብዙ ተመልካችም ራሱ ከብዶታል ይሄ ነገር። እኔ ራሱ የሆነ በቃ የልጅቷ አክት ምናምን የሆነ ላይዋ ላይ ልብሷን ስታነሳው ምናምን ትንሽ ይከብዳል። ነገር ግን ሙሉ ቪዲዮ ተለቋል። ያ ነገር ፕራንክ ነው ተመካክረው እንደሆነ ካሜራ ተደቅኖ ነው ያየን ነው። ስለዚህ እንዴት ነው ያ ትንሽ እንኳን ቢያንስ ለጊዜው ብትናደድ እንጂ እንደዚህ ችክ ብላ ምናምን ኧረ ዛሬማ እንደው በቃ ዱላ ቀረሽ ምን ዱላ ቀረሽ ብቻ ነው። ተደባድበዋል ሁላ እንጂ ፍፄን ራሱ ግፍትርትር አድርጋ ምናምን ኧረ በጣም ከባድና አደገኛ ሴት ናት ሀይሚ። ኧረ የሚገርማችሁ ብዙ ጊዜ እኔ አያቸዋለሁ። እውነቴን ነው የምላችሁ እሷ ፕራንክ ስታደርግ ነው እንጂ ደስ የሚላት ብሩኬ ፕራንክ ሲያደርጋት በዚህ ብቻ አይደለም። ይሄ ዛሬው ከባድ ነው እንበለው ከባድ ፕራንክ ነው ይከብዳለኝ። ግን ሌላ ጊዜ ራሱ ቀለል ያሉ ፕራንኮችን ሲያደርጋት ቄሬሬሬር ነው የምትል ተሎ ራሱ ለይቅርታ ልቧን አትከፍተውም። በጣም ከባድ ናትና እንደዚህ መሆን ደግሞ ጥሩ አይደለም። የምር ራስን መጉዳት ነው ብዬ የማስበው እኔ። ምክንያቱም የሚዲያ ሰዎች ናቸው እነዚህ ሰዎች ቪዲዮ እየሰሩ ነው፣ ፕራንክ እየተደራረጉ ነው። ውሸት በቃ ውሸት ማለት ስራ እስከሆነ ድረስ የፕራንክ ነው የሚደራረጉት። እያንዳንዱ ነገር እኮ እውነት የሚወራበት ቦታ አለ፣ ፕራንክ የሚደረግበት ቦታ አለ። ሶ ቪዲዮ ሲሰራ ደግሞ ማንኛውም ነገር መቼም እውነት አይደለም ይዘውት የሚወጡት። ፕራንክ ነው፣ ድራማ ነው፣ ውሸት ነው። በቃ እንደዛ ነው እያንዳንዱ ነገር።